እነሱ ካልሰሩ ዲሲ ቱ ዲሲ በዚህ ምክንያት ሊጠየቅ አይችልም። ዲሲ ቱ ዲሲ ነው ችግሩ ወይንስ ደግሞ ታይሚንግ ኮንትሮል ነው ምናምን እንድንል ታይሚንግ ኮንትሮል ለምሳሌ እነዚህን ቮልቴጅ በማግኘታችን አራቱን ቮልቴጆች በማግኘታችን ታይሚንግ ኮንትሮል አይሲ ሙሉ ዴድ ውስጥ የማስገባት እንትኑ ጠባብ ነው። እንደዚህ አይነት እድል አይኖረውም። ምክንያቱም የሚፈለገውን ኢኔብል ሲግናል አውጥቷል። አርኤስዲኤስ ሲግናሎችም ደግሞ መላኩ አይቀርም። ነገር ግን ሙሉ የከለር ኢንፎርሜሽን ቢጠፋ ክሎክ ሲግናል ቢጠፋ ምናምን ወደ እነዚህ ደረጃ ውስጥ ፍተሻ እንገባለን እንጂ ታይሚንግ ኮንትሮል አይሲ ችግር አለበት አንልም። ምናልባት እነዚህ እነዚህ ቮልቴጆች ሚስ ከተደረጉ ከተጓደሉ ታይሚንግ ኮንትሮል አይሲ ፉሊ ፋንክሽናል ቢሆንም ነገር ግን የከለር ኢንፎርሜሽን ሶስቱ የከለር ኢንፎርሜሽን ነገር ግን 2 - 2+ ደርቦ ምን ይዛል መሰላችሁ? ከሰማያዊ ከለር ውጪ ያው አርጂቢ ማለት ሬድ፣ ግሪን፣ ብሉ ተርሚናል ብሉ ከለር ናቸው እና ብሉ ከለር ላይ ምን ይደረባል? ቨርቲካል ሲንክ ሲግናል ይጨመራል እና ያ ቨርቲካል ሲንክ ሲግናል የቨርቲካል ሲንክሮናይዜሽን ስራ ለመስራት ስለሆነ ቨርቲካል ሲንክሮናይዜሽን ስራ አልተሰራ ማለት ምንም ስክሪን ላይ የሚመጣ አሬንጅመንት አይኖርም። 2 - 2+ ከተጓደለ ክሎክ ሲግናል ክሎክ ማይነስ ቢጓደልም ደግሞ ስክሪን ላይ የመስመር ማምጣት ምናምን እንደዛ ነገር ነው የምንመለከተው። እሱም በራሱ ሰዓት እናነሳለን። እሺ፣ ስለዚህ እነዚህ ቮልቴጆች ከወጡ ዲሲ ቱ ዲሲ ችግር የለበትም። ስለዚህ ማንን ቼክ እናድርግ? ስካለር ቦርድ ጋር ሄደን ስንለካ የምንለካቸው ቮልቴጆች በጠቅላላ ካሉ እነዚህ ቮልቴጆች መጡ ማለት ቀጥታ ወደ ስካን ድራይቭ አይሲ የሚገባ። እሺ ስንለካ የምንለካቸው ቮልቴጆች በጠቅላላ አሉ ብለን ካሰብን ችግሩ ወደ ጌት ኮፍ ጋር ሄደን ማስተካከል ያለብን አሰራር ይኖራል። እሱም ሊሆን የሚችለው በምን አይነት መንገድ ነው? ቲኮን ያለው ታይፕ ከሆነ ቲቪው ማለት ሴፓሬትሊ ልክ እንደዚህ ቲኮን ያለው ሞዴል ከሆነ ቲኮን ኖሮት እንደዚህ በባስ ላይን በኬብል ሄዶ ከስክሪን ጋር የሚገናኝበት ሌላ ቀጭን ቦርድ ያለ አይደለ? እንደ ማስመሪያ ቀጭን ቦርድ አለና እሱ ስካለር ቦርድ ላይ ሁሉም ቮልቴጆች ካሉ በየካፓሲተር ላይ የምንለካቸው ሁሉም ቮልቴጆች ካሉ ችግሩ የዲሲ ቱ ዲሲ የምናምን የታይሚንግ ኮንትሮል የጋማይሲ ምናምን ሳይሆን ችግሩ የሚሆነው የሳይድ ኮፍ ላይ ሄደን በጌት ኮፍ ጋር እነዛ ቮልቴጆች አለመምጣታቸው አለመድረሳቸው እና በስክሪን ውስጥ የሄደው ላይን መቋረጡ ምክንያት ነው የሚሆነው እና ጌት ኮፍ ጋር ሄደን የምናስተካክለው መቼ ነው? እና ደግሞ እዚሁ ቲኮን ጋር ሆነን የምንለካውና የምንቀይረው ማይሲካል እንጃችን ላይ እዚህ ላይ ጥርጣሬያችንን ወደዚሁ አድልተን ችግሩ የቲኮን ነው፣ ችግሩ ኢንተርናሊ የስክሪን ነው፣ ወይም ደግሞ ችግሩ ደግሞ የጌት ኮፍ ነው ብለን የምንወስነው በምንድን ነው የሚሆነው? እዚህ በጠቅላላ ያሉ ቮልቴጆችን ስንለካ ካሉ ቲኮን ጋር ያሉት ቮልቴጆች በጠቅላላ ካሉ ችግሩ የቲኮን ቦርድ አይደለም የስክሪን ነው የሚሆነው። ስክሪን ጋር ሆነን ደግሞ በሳይድ ኮፍ ነው ወይም ደግሞ በጌት ኮፍ ነው ችግሩ የሚለውን ለመለየት በጌት ኮፍ የሚገቡና በሳይድ ኮፍ የሚገቡ ሲግናሎችን መለየት ይኖርብናል ማለት ነው። እሺ በሶርስ ኮፍ ከሚገቡ ቮልቴጆች እነማን ናቸው? በሶርስ ኮፍ የሚገቡ አርኤስዲኤስ ሲግናል እና ቺኛዋን ለመጻፍ ስለማይመች ነው እዚህ ተውኳት። ኤቪዲዲ በሶርስ ኮፍ ነው የሚያልፈው። ኤቪዲዲ ቮልቴጅ በሶርስ ኮፍ ነው። 4-5 ፎቶ ልክላችኋለሁ ዛሬ ከእንትን ስወጣ ከላይቭ ላይ ስወጣ 4-5 ፎቶ ግሩፕ ላይ ልክላችኋለሁ። እነማ ቤት እንደሚገቡ የሚያሳይ ፒክቸር ማለት ነው። ከቲክቶክ ላይ አንድ ያገኘሁት እንትን አለ፣ ከአንድ ህንዳዊ ላይ ያገኘሁት እንትን አለ። ስክሪንሾት አድርጌ ይዤዋለሁ። እነሱ ልክላችኋለሁ። ነገር ግን እዚሁ ላይም ግን ማዳመጥ ትችላላችሁ። ግን ኤቪዲዲ ቮልቴጅ በሶርስ ኮፍ ነው የሚሄደው። ቪኮም ቮልቴጅ በሶርስ ኮፍ ነው የሚሄደው። ነገር ግን ስቲል አሁን ቪኮም ጋር አልደረስንም። ነገር ግን እነዚህ ሁለቱ ግን ካስታወሳችሁ ቪኮም እና ኤቪዲዲ ይሄ ኤቪዲዲ ቮልቴጅ 16 ቮልቴጅ ወይ 15 ቮልቴጁ እና ቪኮም 6 እና 7 ቮልቴጁ ለማን የሚላኩ ነበር ካስታወሳችሁ? ለዚህ ነበር የሚላኩት አይደለ? ካስታወሳችሁ ይሄ 16 ቮልቴጁ ኤቪዲዲ ነው አይደለ? ኤቪዲዲ በአንድ አቅጣጫ 16 ቮልቴጅ ወይም 15 ቮልቴጅ ያለን፣ ቪኮም ደግሞ ባለና 8 አለ አይደለ?
ያው አንዳንድ ቲቪ ላይ 7 አንዳንድ ቲቪ ላይ 6 የሚል ጽሑፍ ታገኛላችሁ። አንዳንድ ስትለኩ ማለት ነው ራሱ አንዳንድ ቲቪ ያው 7.89 አካባቢ ስለሚል ያው 8 በዚህ አቅጣጫ ቪኮም ይፈለጋል። በዚህ ደግሞ ምን ይፈለጋል? ኤቪዲዲ ይፈለጋል። ስለዚህ በዚህ አቅጣጫ ኤቪዲዲ ይፈለጋል። ይሄ ላይን ኤቪዲዲ ይፈለጋል። በዚህኛው አቅጣጫ ደግሞ ቪኮም ይፈለጋል እና ቪኮሙን በኋላ የምናነሳው ቢሆንም ቪኮሙና ኤቪዲዲው በየት ነው ማለፍ ያለበት? በሶርስ ኮፍ። ሶርስ ኮፍ ማለት የትኛው ነው?